ሰላም ውድ የቻናላችን ተከታታዮች ዛሬ ቦሌ ኤድና ሞል ላይ አለምነሽ ፕላዛ ቀጥሎ ማለት ነው ዲማ ሆፕ ሲቲ እያስገነባ ያለው አፓርትመንት አሁን የፕሮግረስ ሌቭሉን በማስመልከት ዳውን ፔመንቱን ወደ 50% ከፍ አድርጎ የተወሰኑ መኖሪያ ቤቶቹን ባለ 2 መኝታና ባለ 3 መኝታ ባለ 4 መኝታዎች ባለ 2 መኝታ 132 ካሬና 121 ካሬ ባለ 3 ደግሞ 161 ካሬ አማራጭ ባለ 4 እና ሰፊው ደግሞ 217 ካሬ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ማለት ነው የምታዩት ቦሌ ኤድና ሞል ነው። አሁን ላይ ደግሞ ይሄ ስማርት ሮድ ነው አሁን ላይ እየተጠናቀቀ ይገኛል። ታዲያ በኤርፖርት አለም ሲኒማ በፍሬንድሺፕ እንግሊዝ ኤምባሲ አድርጎ እስከ አዲሱ ቤተመንግስት ድረስ የሚዘልቅ ስማርት ሮድ ነው። ምንም አይነት ማንፓወር ሞኖፖሌሽን የሌለው መንገድ ነው ይሄ መንገድ ማለት ነው። ታዲያ የኛ አፓርትመንት የሚያርፈው እዛው ላይ ነው ጫፍ ማለት ነው አለምነሽ ፕላዛ ቀጥሎ። ታዲያ ከካሬ ጀምራችሁ የንግድ ሱቆቹ መኖሪያ ቤት ደግሞ ስትፈልጉ ከባለ 2 መኝታ እስከ ባለ 4 መኝታ አሁን ላይ ደግሞ ፕሮግረስ ሌቭሉ ኦልሞስት 95% መድረሱን አስመልክቶ ዳውን ፔመንቱ ወደ 50% ከፍ ብሏል። የንግድ ሱቆቹ ግን እስከ 25% ዳውን ፔመንት ከፍላችሁ ሌላውን ቀስ ብላችሁ የምትከፍሏቸው የንግድ ሱቆች አሁን ካርታና ፕላን አዘጋጅተን በቦሌ ኤድና ሞል እየሸጥን ነው የምንገኘው። ታዲያ እናንተም ስለነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች ላይ ኢንቨስት ማድረግ ስትፈልጉ ባለ 2 መኝታ ባለ 3 እና ባለ 4 መኝታ ቤቶቹ የንግድ ሱቅ ደግሞ ከካሬ ጀምራችሁ ልክ እንደዚህ የሚያማምሩ አለምነሽ ፕላዛ ጋር እንዳሉት የንግድ ሱቆቹና ከጎኑ ደግሞ ደሴ ሆቴል አለ። ትሬንቲ ሙሉ ኤድና ሞል ነው የንግድ ሱቆች እዚህ አካባቢ በጣም ሴንሲቲቭ ናቸው። ለኢንቨስትመንት ብትሉ አለያ ደግሞ ብታከራያቸው ጥሩ የኢንቨስትመንት አማራጭ ነው የሚሆኑት ማለት ነው። የኛ ሱቆች ለዚሁ ፐርፐዝ ነው የተዘጋጁት። ታዲያ እናንተ በ25% ቅድመ ክፍያ ብቻ የግላችሁ ማድረግ የምትችሏቸውን የንግድ ሱቆች ዛሬውኑ ሰጧችሁ ማለት ነው። መኖሪያ ቤትን ስትፈልጉ እንደዚህ ዲጂታል የተናጠል ካርታ አዘጋጅተናል። እናንተ በ25% ቅድመ ክፍያ የንግድ ሱቆቹ መኖሪያ ቤት ደግሞ ስትፈልጉ በ50% ዳውን ፔመንት የግላችሁ ማድረግ የምትችሏቸው መኖሪያ ቤትና የንግድ ሱቆች በቦሌ ኤድና ሞል ይገኛሉ። ሌላ ደግሞ ቦሌ አትላስ ላይም ማዶ ሆቴልና ኮባ ፓስተሪ መካከል ዲማ ሆፕ ሲቲ አፓርትመንቶችን እየገነባ ይገኛል። በሙሉ የግንባታ አማራጭ በፍሎር 4 ቤት ብቻ ነው እዛ እየተገነባ ያለው። እዛም ጋር በ15% ቅድመ ክፍያ ማዶ ሆቴልና ኮባ ፓስተሪ መካከል ዛሬውን የግላችሁ ማድረግ የምትችሏቸው አፓርትመንቶች አሉ። ስለ ዲማ ሆፕ ሲቲ አፓርትመንቶችና የንግድ ሱቆች መረጃ ስትፈልጉ እኔ ካሳሁን እባላለሁ። የዲማ ሆፕ ሲቲ የሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ስልክ ኮንታክት ብታደርጉኝ ሙሉ መረጃ ሼር ማድረጋችሁ ይሆናል ማለት ነው። ዛሬ ግን በዋነኝነት ዲማ ሆፕ ሲቲ በቦሌ ኤድና ሞል እያስገነባ ስላለው አፓርትመንትና ፕሮግረስ ሌቭሉን አስመልክቶ ደግሞ ዳውን ፔመንቱ እስከ 50% ከፍ እንዳለ መረጃ ነገርኳችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።